እንዴት ናችሁ? ዛሬ ደግሞ እንደተለመደው በአዲስ ርዕስ መጥቻለሁ ማለት ነው። ዛሬ የምናየው ብራንች ኦፍ ኢኮኖሚክስ ይሆናል ማለት ነው። በዛሬ ቶፒካችን በዋናነት ሰርታችኋቸው የማታውቋቸው ግን ለእናንተ እጅግ በጣም አሪፍ የሆኑና አስፈላጊ የሆኑ ለወደፊት ልትማሯቸው የምትችሏቸው አዳዲስ ነገሮችን ጨምሬ ነው የማሳያችሁ ማለት ነው። ሶ ብራንች ኦፍ ኢኮኖሚክስ has different branches. Okay, ኢኮኖሚክስ የተለያዩ ብራንቾች አሉት ማለት ነው። some of which are monetary economics የምንለው አለ፣ developmental economics የምንለው አለ፣ labor economics፣ environmental economics እንዲሁም political economics። okay, political economics የሚባሉ ብዙ የኢኮኖሚክስ ብራንቾች አሉ ማለት ነው። ነገር ግን ሞደርን ኢኮኖሚክስ has two major branches. However, the modern economics branches are microeconomics እና ምንድነው ማክሮ ኢኮኖሚክስ ብለን የምንከፋፍላቸው ማለት ነው። ሶ የመጀመሪያው ማይክሮ ኢኮኖሚክስ ነው። Microeconomics, a branch of economics, looks or studies the behaviors of individual or small economic decision units. ስለ ግለሰቦች ኢንዲቪጁዋል ስለሆኑ ወይም ደግሞ ስሞል ትንንሽ ስለሆኑ የኢኮኖሚክ ዲሲሽን ሜኪንግ ዩኒቶች የሚያጠና ነው ማለት ነው። ሶ ማይክሮ ሚንስ ባጭሩ ትንሽ ወይም ስሞል ማለት ነው። ሶ ትንንሽ ስለሆኑ የኢኮኖሚክስ ቢሄቪየሮች ወይም ዲሲሽን ሜኪንግ ዩኒቶች ያጠናልናል ማለት ነው። ሁለተኛው ማክሮ ኢኮኖሚክስ ይሰኛል። ማክሮ ኢኮኖሚክስ it is a modern branch of economics that deals about the aggregate or total behavior of decision units in an economy. ስለ አግሪጌት ይህንን ቃል በደንብ ያዙት። አግሪጌት ወይም ምን ቶታል አግሪጌት ስለሆነ ወይም ቶታል ስለሆነ የኢኮኖሚ ዲሲሽን ዩኒትን የሚያጠና የዚህን ቢሄቪየር የሚያጠና ማክሮ ኢኮኖሚክስ ብለን እንጠራዋለን ማለት ነው። በአጭሩ ማክሮ ማለት ምንድነው? ላርጅ ማለት ነው። ላርጅ ዜርፎር ትንንሽ ስለሆኑ የኢኮኖሚክስ ዲሲሽን ዩኒቶች ማይክሮ እንደሚያጠናው ሁሉ ማክሮ ኢኮኖሚክስ ደግሞ ትልልቅ ስለሆኑ ወይም ደግሞ በጥርቅም በተናጠል ሳይሆን በጥርቅም አግሪጌት ማለት ጥርቅም ማለት በጥርቅም የሚያጠና ማለት ነው። ሶ አጠቃላይ የአንድን ሀገር ኢኮኖሚ ሊሆን ይችላል፣ የዓለምን ሊሆን ይችላል፣ የአንድን አህጉር ሊሆን ይችላል። ይሄ በማክሮ ኢኮኖሚክስ የሚጠና ነው ማለት ነው። ሶ እነዚህ ብራንችስ ኦፍ ኢኮኖሚክስ ሁለቱ ማይክሮ እና ማክሮ ኢኮኖሚክስ ምንድን ናቸው ማለት ነው? ዲስ አር the modern branches of economics. ሶ በሁለቱ ለመለያየት እንግዲህ በደንብ አድርገን ለማየት እንዲያመችን ለይች አስቀምጬላችኋለሁ። እሱንን ወደ ማየት እንሄዳለን ማለት ነው። መጀመሪያው ማይክሮ ኢኮኖሚክስ ነው፣ ሁለተኛው ማክሮ ኢኮኖሚክስ ነው። ስለዚህ እያንዳንዱ ልዩነታቸውን ትይዩ በሆነ ነገር አስቀምጬላችኋለሁ ማለት ነው። ማይክሮ ኢኮኖሚክስ ስለምን ያጠናል? ዲልስ አባውት ፊርምስ ስለ አንዳንድ ስለ ድርጅቶች ሊያጠና ይችላል ማለት ነው። ፊርምስ አባውት ኮንሱመርስ ስለ ግለሰቦች ፍጆታ ሊያጠና ይችላል። ወይም ስለ ባየሮች ኮንሱመርስ ሚንስ ባየርስ ስለ ገዢዎቹ ሊያጠና ይችላል። ማይክሮ ኢኮኖሚክስ ዲልስ አባውት ፕሮዲውሰርስ ስለ አምራቾች ዳሚስ ስለ ፊርሞች እንደማለት ነው በሌላ አነጋገር። ኢንዲቪጁዋልስ ኢንካም ስለ ግለሰቦች የገቢ ሁኔታ ሊያጠናልን ይችላል። ኢንዲቪጁዋል ሴቪንግ ኢንዲቪጁዋል ምን አልኳችሁ? ኢንዲቪጁዋል ሴቪንግ ስለ ግለሰቦች የቁጠባ ሁኔታ ሊያጠናልን ይችላል ማለት ነው። ዲማንዳቸው እንዲሁም ሰፕላይ ሊያጠና ይችላል ማለት ነው። ሶ ማይክሮ ኢኮኖሚክስ ስለ እነዚህ ሲያጠና፣ ማክሮ ኢኮኖሚክስ ደግሞ በአንጻሩ ዲልስ አባውት ቶታል ኢምፕሎይ አጠቃላይ ስለ ስራ ዕድል ሊያጠና ይችላል ማለት ነው።
ለምሳሌ ስለ ስራ ዕድል ሲያጠና እንግዲህ በሀገር ደረጃ ሊሆን ይችላል። ለምሳሌ ኢትዮጵያን ኢምፕሎይመንት ኦፖርቹኒቲ ሊያጠናልን ይችላል ማለት ነው። ኢትዮጵያ ውስጥ ያለን የስራ ዕድል ፈጠራ ማወቅ ከፈለግ ማክሮ ኢኮኖሚክስ ነው የምንጠቀመው ማለት ነው። አባውት ቶታል አውትፑት ስለ አጠቃላይ በሀገር ደረጃ ስለተመረተ ምርት የምናጠናበት የኢኮኖሚክስ ብራንች እንግዲህ ማክሮ ኢኮኖሚክስ ነው ማለት ነው። አጠቃላይ ምርታችን ምን ያህል በሀገር ውስጥ ምን ያህል ምርት ተመረተ ዊዝን ዘ ካንትሪ በዜጎቻችን ምን ያህል ምርት ተመረተ የሚለውን ለማወቅ እንጠቀምበታለን። በተመሳሳይ ስለ ናሽናል ኢንካም እናጠናለን። አባውት ጂዲፒስ ኤንድ ጂኤንፒ በነገራችን ላይ ስለ ጂዲፒ ጂኤንፒ እንዲሁም ናሽናል ኢንካም በደንብ የብቻውን የምናይ ይሆናል ማለት ነው። እነዚህ እንዳለ የማክሮ ኢኮኖሚክስ ፎከስ ኤሪያዎች ናቸው ማለት ነው። ጂዲፒያችን፣ ናሽናል ኢንካማችን፣ ቶታል አውትፑት እና ኢምፕሎይመንታችን እንዲሁም አንኢምፕሎይመንትን ጭምር የምናጠናበት ማክሮ ኢኮኖሚክስ ኤሪያዎች ፎከስ ኤሪያዎች ናቸው ማለት ነው። እንዲሁም ስለ ቶታል ኮንሳምፕሽን፣ አግሪጌት ዲማንድ እና ስለ አግሪጌት ሰፕላይ በሙሉ የምናጠናበት ነው ማለት ነው። አግሪጌት ሰፕላይ ስለነዚህ የምናጠናበት ማክሮ ኢኮኖሚክስ ብለን እንጠራለን ማለት ነው። ስለዚህ የሁለቱም ልዩነት በደንብ እየያዛችሁ ይሄ ስሞል ስለሆኑ ማይክሮ ኢኮኖሚክስ ማለት ነው። ስለ ስሞል ስለሆኑ ኢኮኖሚክ ዲሲሽን ዩኒቶች ሲያጠና እንድናጠና ሲያስችለን፣ በአንጻሩ ማክሮ ኢኮኖሚክስ ደግሞ ስለ አጠቃላይ ጥርቅም ስለሆኑት ማለት ነው ወይም ደግሞ ቶታል፣ አግሪጌት፣ አቬሬጅ የሚሉትን ዋና ተርሞች መያዝ ይኖርባቸዋል ማለት ነው። እነዚህ አግሪጌት፣ ቶታል፣ አቬሬጅ የሚሉ ወይም ኦቨርኦል የሚሉ ተርሞች በደንብ ማተር ያደርጋሉ። ማክሮ ኢኮኖሚክስ ላይ የምንጠቀማቸው ማለት ነው። ታዲያ ዋና ፕሮብለምስ ምንድን ነው ወደሚለው ስንመጣ ፋንዳሜንታል ፕሮብለምስ ኦፍ ማይክሮ ኢኮኖሚክስ ኢዝ የማይክሮ ኢኮኖሚክስ መሰረታዊ ችግር ምንድን ነው? ፕሮብለምስ ኦፍ ሪሶርስ አሎኬሽን ሪሶርስን እንዴት አድርገን እንጠቀም የሚለው ዋና መሰረታዊ ችግር ነው ማለት ነው። እንዲሁም ሃው ዊ ዲተርሚን ዘ ፕራይስ ኦፍ ዘ ኮሞዲቲስ የእቃዎችን ዋጋ እንዴት አድርገን እንተምን የሚሉት እነዚህ መሰረታዊ የማይክሮ ኢኮኖሚክስ መሰረታዊ ችግሮች ናቸው ማለት ነው። እነዚህን ችግሮች ለመፍታት ነው ማይክሮ ኢኮኖሚክስን የምንጠቀመው ማለት ነው። ስለዚህ የእቃዎችን ዋጋ እንዴት አድርገን እንተምን፣ የአንድን እቃ ዋጋ ለምሳሌ ምናልባት ሰርተን ባስኬት ኦፍ ኮሞዲቲ ስንት ብር የአንድ ባስኬት እቃ የሆነን እቃ ወስደን ማለት እሱ ዋጋው ስንት ይሁን የሚለውን የምንተምነው በማይክሮ ኢኮኖሚክስ ተጠቅመን ነው ማለት ነው። ሁለተኛው ላይ ማክሮ ኢኮኖሚክስ ላይ ስንመጣ ግን the fundamental problems of macro economics is associated with what full employment and the determinations of output እንዲሁም ኢንፍሌሽን እንዴት ነው ፉል የሆነ ኢምፕሎይመንት የምንፈጥረው? የስራ ዕድልን ፉሊ መፍጠር የምንችለው እንዴት ነው? ሰዎች ፈቃደኛ የሆኑ ሰዎች ሙሉ በሙሉ ቅጥር ማግኘት የሚችሉት ስራ ማግኘት የሚችሉት እንዴት ነው የሚለው ዲተርማይን እንድናደርግ እንድናጠና ያገለግለናል። እንዲሁም ደግሞ በሀገር አቀፍ ደረጃ ምርታችን ምን ያህል ኢኮኖሚ ግሮዛችን ምን ያህል አችን ሆነ ያለበት ስንት ቶን አውትፑት መመረት መቻል አለበት የሚለው እንድናጠና እንዲሁም ኢንፍሌሽን የዋጋ ግሽበት እንዴት አድርገን ነው ማረጋጋት የምንችለው? ቢኮዝ ዲስ ተርምስ አር ቻሌንጅ ዘ ኢኮኖሚ ትልቅ ኢምፓክት አላቸው። ስለዚህ ኢምፓክት ስላላቸው እነዚህን ችግሮች ኢንፍሌሽን፣ የዋጋ ግሽበትን፣ የስራ ዕድልን እንዲሁም ደግሞ ምርታማነትን የግድ ማተር የሚያደርግ ስለሆነ ኢኮኖሚው ላይ እነዚህን እንዴት ነው ፌዚብል ማድረግ የምንችል ሰስተኔብል የሆነ ፉል ኢምፕሎይመንት የተረጋጋ ስታብላይዝ የሆነ የዋጋ ጭማሪ፣ ጤናማ የሆነ የዋጋ ጭማሪ እንዲሁም ደግሞ ቀጣይነት ያለው የኢኮኖሚ እድገት አውትፑት እንዴት ነው ልናመጣ የምንችለው፣ ምርታማነት እንዴት ነው ልናረጋግጥ የምንችለው የሚለውን ለማጥናት የምንጠቀምባቸው ናቸው ማለት ነው። መሰረታዊ ፍላጎት መሰረታዊ ችግሮቹ እንግዲህ የሁለቱ ይሄን ነው የሚመስለው ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም የጥናት ሳምንት። ቪዲዮውን ሰብስክራይብ ማድረጋችሁን እንዲሁም ላይክ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ የሚሰራ ቪዲዮ ካላችሁ በተመሳሳይ ኮሜንት ቦክስ ላይ የምሰራላችሁ እንዲሰራ የምትፈልጉት ነገር አስቀምጡልኝ። ሰላም ቆዩ።